የግራኝ እመቤት የሚል ቅጽል ስም የተሰጣት ደብረ ወይላ ማርያም ገዳም በአማራ ክልል በዋግኽምራ ዞን በጋዝጊብላ ወረዳ በ02 ቀበሌ የምትገኝ ጥንታዊ ገዳም ናት። ገዳሟ ከወረዳው ዋና ከተማ በስተ ምዕራብ በኩል በ7 ኪሎ ሜትር ርቀት ላይ ትገኛለች። የግራኝ እመቤት በመባል የምትታወቀው ጥንታዊቷ ደብረ ወይላ ማርያም ገዳም በውስጧ ከሚገኙ ቅርሶች መካከል በግራኝ አህመድ የተሰጡ ነጋሪት፣ ወታደሮች የሚለብሱት የወርቅ ለምድ፣ ከበሮ፣ የፈረሱ መጠጫ ሳህን የሚገኙበት ሲሆን እንዲሁም የእቴጌ መነን አልባሳት፣ የእቴጌ ጣይቱ የብር ካባና ጥላ፣ እድሜ ጠገብ የድሮ ማህተምና የድንግል ማርያም ስዕል ይገኙበታል። እንደ አውሮፓውያን አቆጣጠር በ1527 አጼ ልብነ ድንግል ከግራኝ አህመድ ጦርነት ለማምለጥ በዚህ ቤተ ክርስቲያን እንደተደበቀ ይነገራል። ልብነ ድንግልን በመከታተል ላይ የነበረው የግራኝ ጦር የቤተ ክርስቲያኑን አጥር ሲያቃጥል እሳቱን ለማጥፋት ዛፎች የደም እንባ ያፈሱ ነበር ይባላል። በአካባቢው የነበሩ የንብ መንጋዎች ግራኝንና ፈረሶቹን ለማጥቃት እንደሞከሩ በአፈ ታሪክ የሚነገር ሲሆን ግራኝን በሁኔታው በመገረም የፈረሱን መጠጫ ሳህኑንና ከበሮውን ለቤተ ክርስቲያን እንደሰጠ ይነገራል። በዚህም የተነሳ ቤተ ክርስቲያኗ የግራኝ እመቤት የሚል ቅጽል ስም እንዲሰጣት ምክንያት ሆኗል። በቤተ ክርስቲያኗ ዓመታዊ ክብረ በዓል ሚያዝያ 21 በየዓመቱ ነጫጭ ወፎች ከኢየሩሳሌም ወደ ቤተ ክርስቲያኗ ይመጣሉ ተብሎ የሚታመን ሲሆን በአካባቢው ማህበረሰብና ካህናት በበዓሉ ወቅት ወፎቹ የማይታዩ ከሆነ በአካባቢው ድርቅና ረሃብ ይከሰታል ብለው ያምናሉ። በየዓመቱ ሚያዝያ 21 የሚከበረውን የደብረ ወይላ ማርያም ዓመታዊ ክብረ በዓል ለመካፈል ከሁሉም የዋግኽምራ ዞንና ከሌሎችም አካባቢዎች ሕዝብ በብዛት እንደሚመጣ ከአካባቢው የተገኘው መረጃ ይጠቁማል። የጋዝጊብላ ወረዳ የሌሎችም በርካታ ገዳማት መገኛ ሲሆን ከእነዚህም መካከል የቄታ ማርያም ቅድስት አንድነት ገዳምና የዛሮታ ደብረ ዳዋ አንድነት ገዳም ይገኙበታል። ካንቺ በለበሰ የአዳም ልጅ ከሲኦል ገነትን ወረሰ። የአዳም ልጅ ከሲኦል ገነትን ወረሰ። አምነናል በልጅሽ ባንቺ ባንቺ አናምንም ያሉ አላመኑም ገና በቃለ ወንጌሉ አላመኑም ገና በቃለ ወንጌሉ። ገነትን የምትሹ ምእመናን በሙሉ ድህነትን የምትሹ ክርስቲያን በሙሉ በእንተ ማርያም መሐረነ በሉ። አሳስቢ